በእግር ኳስ ታሪክ ካየኋቸው በጣም ድንቅና ለክለባቸው በወኔ ከሚጫወቱ ተጫዋቾች መካከል አንዱ የሆነው ቶማስ ሙለር ዛሬ አሊያንዝ አሬና ላይ ደጋፊዎቹን የሚሰናበት ይሆናል። የመጨረሻ የአሊያንዝ አሬና ጨዋታውን ዛሬ ያደርጋል። 25 ቁጥር ለባሹ ቶማስ ሙለር ከልጅነቱ ጀምሮ የተጫወተበትን እና ለ17 ሲዝን የደመቀበትን አሊያንዝ አሬና ቀደም ብሎ እንደሚለያይ አሳውቆ ነበር። ይህንን ተከትሎ ዛሬ የመጨረሻ ጨዋታውን በሜዳው በማድረግ ደጋፊዎቹንም እንደሚሰናበት ተገልጿል። ሜዳውም እንግዲህ በዚህ መልኩ ደምቋል ለሱ ሲሰነበት ማለት ነው። ቶማስ ሙለር በ17 ዓመት የባየር ሙኒክ ቆይታው 247 ጎል በማስቆጠር እንዲሁም 273 አሲስት በማድረግ የቡድኑ የቁርጥ ቀን ልጅ መሆኑን አስመስክሯል። በዚህ ቆይታ እንግዲህ 12 የቡንደስሊጋ ዋንጫን ጨምሮ 2 የቻምፒዮንስ ሊግ ዋንጫን ከባየር ሙኒክ ጋር ያሳካ ሲሆን በርከት ያሉ የሀገር ውስጥ ካፖችንም ማሳካት ችሏል። እንዲሁም በጀርመን ብሔራዊ ቡድንም ቁልፍ ተጫዋች የነበረው ቶማስ ሙለር የዓለም ዋንጫ ከብሔራዊ ቡድኑ ጋር ማሳካቱ የሚታወስ ነው። በኢነርጄቲክነቱና በቡድን ወኔው በቡድን ፍቅሩ የሚታወቀው ሙለር ዛሬ ላስት ጌሙን አሊያንዝ ላይ ያደርጋል። ያው ቀጣይ መዳረሻውን በይፋ ባያሳውቅም ከክለቡ ጋር እንደሚለያይ መግለጹ የሚታወስ ነው። በቀጣይ ወዴት እንደሚያመራ እንግዲህ ካሁኑ አጓጊ ሆኗል። ምንም እንኳን 35ኛ ዓመት እድሜው ላይ ቢገኝም አሁንም በትልቅ ደረጃ መጫወት የሚችል የወሳኝ ሰዓት የቁርጥ ቀን ተጫዋች መሆኑን በዚህ ሲዝንም ተቀይሮ በመግባት ለሙኒክ ደጋግሞ ሲያሳይ ተመልክተናል። እንግዲህ የስንብት ጨዋታውንም ዛሬ በቋሚነት በመሰለፍና ቡድኑን በአምበልነት በመምራት የአሊያንዝ አሬና ፌዝ ፉል ደጋፊዎችን የሚሰናበት ይሆናል ማለት ነው።